ተጋልጧል። ሰላም ሰላም፣ ውድና የተከበራችሁ የአቡነሽ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ በቅንነት ላይክ አድርጉ። ሐረግ የአዳን ድራማ እንግዲህ ክፍል 66 ተለቋል። ሂሩት እንግዲህ እውነቱ ተጋልጦባታል። በቤት ውስጥ እንግዲህ እያስመሰለች ነበረና ለትንሽ ጊዜ እያስመሰለች ነበረ። ያኔ ዮአዳን ስትለቀኝ ነው እንትኑ ፓራላይስ የሆነው ሰውነቴ በድንጋጤ ለቀቀኝ ብላ ነበረ እንግዲህ ለሀያት እና ቤት ውስጥ እንግዲህ ታማሚ እንደሆነች እያስመሰለች እያለ ነበረ ፖሊሶች መጥቶ ሲጠይቋት፣ እንግዲህ በባለፈው እንዳያችሁት ፖሊሶቹ መጥቶ ሲጠይቋት ሲፈልጓት ነበረ። እንግዲህ ተነስታ ቁም ሳጥን ውስጥ ገብታ ነበረ፣ የልብስ ቁም ሳጥን ውስጥ ክፍሏ ውስጥም ገብቶ ሲፈትሹ የለችም። እና እነ ዮአዳን እንግዲህ እያታለለችን ነበረ፣ በፊትም እኔ ጠርጥሬ ነበረ ብላ እንግዲህ ዮአዳን በጣም ተናዳለች። ሁሉም ሰው ተናዶባታል እና አሁን ላይ ተመልሳ ጎዳና ላይ ወድቃለች። እንግዲህ ያው እስከ መቼ ከህግ እንደሚያመልጡ ባይታወቅም የሳሚ እናትም ያው የእሷ ተባባሪ ስለሆነች አንድ ላይ ነው እንግዲህ ወንጀላቸው። ከተያዙም አንድ ላይ ነው የሚያዙት፣ እስር ቤትም አንድ ላይ ነው የሚገቡት። ለጊዜው ተደብቆ ሊቆዩ ይችላሉ እንጂ እና መንገድ ላይ እንግዲህ አንድ አጥር ተጠግታ እየለመነች ነበረ እና እዚህ መለመን አይቻልም ተነሽ እያለቻት ነበረ። እሺ እኔም እኮ ገና ለሰፈሩ አዲስ ስለሆንኩ ነው ከብዙ ነገር አጥቼ በቃ ማለት በፊት ህይወቴ እንደዚህ አልነበረም እያለቻት ነበረ እንግዲህ ልጅቷን። እናስ እስኪ አንድ አክስት አለችኝ እዚህ ከተማ ውስጥ ስልክ አስደውይኝ ብላት እንግዲህ ለልጅቷ ምግብም የሚበላ ነገር ስጭኝ ብላ እንግዲህ ለምና እሺ ብላ ልጅቷ በየዋህነት ልቧ እንግዲህ ስልኳን ሰታት ወደ ቤት ገብታ ነበረ። ምግቡን ይዛ ስትመጣ ግን እንግዲህ ሂሩት ስልኳን ይዛባት ሮጣ ሄዳለች። ልጅቷ በጣም ነው የደነገጠችው። ደግሞ እንደዚህም ተጀመረ አለች። እንግዲህ እሷ አምናት ነበረና እና አበጀሽን ሱቅ ሄዳ ነበረና ሱቅ እጅ ልምጣ ስትል ተደብቃ እንግዲህ እሷን መንገድ ላይ አገኘቻት እና እርጂኝ፣ አንቺ ብቻ ነሽ የምትረጂኝ፣ አንቺም እንደ እናት አይተሽ ስለቀረብሽኝ እኔም ደግሞ እንደ ልጄ እያየውሽ ነውና ከልጄ ጋር አገናኝኝ ብላ እንግዲህ እየተማጸነቻት ነበረ። አሁንም አበጀሽ እንግዲህ እኔ ወንጀለኛ አይደለሁም ብላ አሳምናታለች። እሷም አምናታለች እና ከልጇ ጋር እንድታገናኛት ነው ፈለገችው። ለልጇም እንግዲህ ነግራታለች እና ሊዲያና እሷን ልታገናኛት እናቴን አገኝሻት አለቻት እንግዲህ እና በጣም ያሳዝናል። እውነት ለመናገር ሂሩት እያረገች ያለችው ነገር ሁሉንም ሰው ቤት ውስጥ አታላ ነበረ። ሁሉም ሰው እያዘነላት ነበረ እና ሳሚም ደግሞ አሁን ላይ እየተረጋጋ ነው። እንግዲህ ቤዛ የምትባል ልጅ ደውላላት ነበረና በጣም አረጋግታኛለች እያለ ነበረ። እናትክ እንደምታስበው ውጭ ሀገር ሄዳ ባይሆንስ እዚሁ የሂሩት ጓደኛ ናት አይደል እናት እና የሷ የወንጀል ተባባሪ ብትሆንስ? አሁን ላይ ሂሩት በወንጀል እየተፈለገች ነውና አሁን እሷም ተባባሪ ብትሆንስ? አንተ ይሄንን አስበካል? ራስን አሳምን። እኔ በዚህ ሳይድ አስቤ አላቅም ነው እንግዲህ ያለው ሳሚ። እናቱ እውነት ንጹህ እንደሆነች ለስራ ወደ ውጪ እንደወጣች ነው እስካሁንም እያሰበ ያለውና እናት አሁንም ላንተ እየተከላከለችልክ ነው። እሷ እንኳን እስር ቤት ብገባ የሆነ ነገር ብትሆን አንተ ሰዎች እንዳያጠቁክ ጠንካራ ሆነ እንድትቆም ብላ ነው እና እናትክ አሁንም አንተን እየጠበቀችክ ስለሆነ ነው እና እናት የሂሩት ተባባሪ ወንጀለኛ ልትሆን ትችላለች። እንደዛ መሆን አለበት እንጂ በምንም ሁኔታ ቢሆን እንደዛ አታደርግም እያለች ነው። ውዶቼ ላይክ ሰብስክራይብ በማድረግ አበረታቱኝ።